ሰው ብዙ ትኩረት አላደረገበትም። ውሃ ስትቆፍር ለማህበረሰቡ ውሃ ብቻ የምትሰጥ ነው የሚመስለው አይደለም። ወደ ጥል ከወሰድነው ችግሩ የመንሃጅ ሳይሆን የኪስ ጉዳይ ነው፣ የጥቅም ጉዳይ ነው ሰው የሚያባላው። ሃይማኖት በምንም ተአምር ሊያባላ አይችልም። ለምሳሌ ስለ ትግራይ ስናነሳ ትግራይ እንደ ሃይማኖት ሲነሳ የሁለቱም ሃይማኖት መግቢያ በር። السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. مجمع استثمار بتسوق. دينو علي بالله. ما شاء الله. ياو كراس عندك لما فاتني إن شاء الله دينو بحاجة سرنا الحمد لله. እንኳን ደህና መጣህ ብዬ እንግዲህ መድረሳው እንዴት አገኘው? አዲስ የተሰራ መድረሳው ነው እንዴት አገኘው? እንግዲህ እኔ አስቤ መጣሁት እንደዚህ አይደለም። ኖርማሊ መቀሌ በጣም ትልቅ ከተማ ናት። ከትልቅነቷ አንፃር ስመጣ ትልቅ መድረሳ ነው የምጠብቀው። ቢካዝ መድረሳ የሌላቸው ከተሞች ምን እንደሆኑ ስለሚታወቅ፣ ስለዚህ ማህበረሰቡ ይሄ ትልቅ የሆነ መድረሳ አለው ብዬ ነው የመጣሁት። ግን ሳየው መሬቱ በጣም ትልቅ ነው። የተሰራው ጅማሮ ነው። በኋላ ላይ ዲዛይኑን ሳየው ነው የተጽናናሁት። አሁን ባለው ደረጃ ለአዳሪ ተማሪዎች በቂ በሆነ መልኩ የተዘጋጁ ማደሪያ ቤቶች ወይም ዶርሚተሪ ያለው የራሳቸው የሆነ መማሪያ ክፍሎች ያሏቸውና መጠነኛ ጊዜያዊ መስጂድ ነው ያለው። ከዛ በኋላ ግን የወጣው ዲዛይን ሰፋ ያለ ባለ ሁለት ሚናራ የሆነ ዙሪያውን አጥሩ በመድረሳዎች የተከበበ የሆነ እንደሚሰራ ሳቅ ትልቅ ተስፋ ይዣለሁ ለራሴ። ነገር ግን አንድ ስጋት ምንድነው እንዲህ አይነት ነገሮች ሲሰሩ አንደኛ ኮስታቸው በጣም ግዙፍ ነው፣ ትልቅ ነው የሚሆነው። እንደዚህ አይነት ግዙፍ የሆኑ ኮስት ደግሞ ሲኖር የማህበረሰቡ ትብብር ያስፈልጋል። እዚህ አካባቢ ላይ ለሚሰራው መድረሳ የትግራይ ሙስሊም ማህበረሰብ ብቻ ኃላፊነት ነው ብዬ ደግሞ አላምንምና በዚሁ አጋጣሚ እንዲሁ ማስተላለፍ ፈልጎ መልእክት ይሄ መድረሳ ሲሰራ በመላው ኢትዮጵያም ከኢትዮጵያም ውጭ ያላችሁ ኢትዮጵያውያን በሙሉ እንዲሁ አሻራችሁን ብታኖሩበት የታቀደው ፕሮጀክቱ ላይ ያለው ወይም ደግሞ ዲዛይኑ ላይ ያለው ነገር መሬት ላይ ለመውረድ ብዙ ጊዜ አይፈጅም። በርቱ፣ አብሽሩ፣ አብረን እንሰራዋለን ለማለት ነው። ማሻአላህ ጀዛከላ ኸይር። ያው እንዳልከው ነው እንግዲህ እስቲ መድረሳዎች ለማህበረሰቡ ያላቸው አገልግሎት ምንድን ነው በዲኑ አንደበት ሲገለጽ ማለት ነው? ኢንሻአላህ ይሄ የሰው ልጅ መጥፊያው አለማወቅ ነው። አለማወቅን ደግሞ መምታት የሚችለው ትምህርት ነው። ትምህርት ደግሞ መድረሳ ማለት ነው። ስለዚህ ወደ ዕውቀት ሰዎች መምጣት ካለባቸው መጀመሪያ የዕውቀት መገበያያ ቦታዎችን አስተካክለው መስራት ነው። ያ ማለት መድረሳዎችን መገንባት ነው። መድረሳ የሌላቸው አካባቢዎች ዕውቀት የሌላቸው አካባቢዎች እንደማለት ነው። ብዙ ሰዎች ዕውቀትን ፍለጋ ከሀገራቸው ይሰደዳሉ። ቀደምት አባቶችን ብንመለከት ያሉበት የተወለዱበት ወይም የኖሩበት አካባቢ ዕውቀት ከሌለ በእግራቸው ተጉዘው ነበር የሚያገኙት። አሁን ደግሞ ዕውቀት ወደ አንተ እየመጣ ያለበት ወቅት ላይ ነው ያለነው። ዕውቀት ወደ አንተ እየተጓዘ እየመጣልህ ከሆነ የሚመጣበትን መንገድ ማመቻቸት ደግሞ የዚሁ የማህበረሰቡ ኃላፊነትና ግዴታ ነው። ያ ማለት መድረሳዎችን መገንባት ማለት ነው። መድረሳዎችን መገንባት ማለት ትውልድን መገንባት ማለት ነው። መድረሳዎች የሉም፣ ዕውቀት የሚሰጥባቸው ትምህርት ቤቶች የሉም ማለት ደግሞ ማህበረሰብን መግደል ማለት ነው በሌላ ቋንቋ። ይሄ ደግሞ የዲን ጉዳይ ደግሞ እጅግ በጣም ግዴታና ግዴታ የሆነ ነገር ነው። ግዴታችንን የምንወጣበት የመጀመሪያው በር መድረሳ ነው። ያ በር ተዘግቶ ሌላ ነገር ቢከፈት፣ ዋናው በር ከሌለ የውስጥ በሩ ቢከፈት ዋጋ አይኖረውም። ማሻአላህ ጀዛከላህ ኸይር። ያው እንግዲህ ወንድም ዲኑ እንደምትታወቀው ብዙ ሰው የሚያውቅ ማሻአላህ በኸይር ፈላጊ ፕሮግራምና ሌሎቹ ሊኖር ይችላል እንግዲህ የማላውቃቸው ግን ኸይር ፈላጊ በብዙ ቦታዎች ማሻአላህ ጥሩ ነገር ስራዎች ሰርታችኋል። አላህ ይቀበልላችሁና እስቲ ኢንሻአላህ ያው የትግራይ ክልል ደግሞ እንደምታውቀው ከዚህ በፊት በነበረው በተፈላላጊ በጦርነቶች ያው ወደ ኋላ ያቀረ የተዳከመ ክልል ነውና ከዚህ ጋር ተያይዞ ትግራይ ላይ ፎከስ ለማድረግ ወይም ትግራይ ላይ ለመስራት ያሰባችሁት ነገር ካለ እስቲ ኢንሻአላህ ብትነግረን። ያሰብነው ብቻ ሳይሆን መጀመሪያ የሰራነው ስራ አለ። ከጦርነቱ ወቅት እንግዲህ አላህ አይመልሰው። እንዲህ አይነት ጦርነት ለማንም የሚበጅ አይደለም። በሁለት ወንድማማቾች መካከል የሚደረግ ጦርነት ደግሞ የከፋ ነው የሚሆነው። ያ የከፋ ጦርነት የፈጠራቸውን ችግሮች ለመቅረፍ የበኩላችንን ጥረት አድርገን ነበር። በመጀመሪያ ደረጃ በጦርነቱ ምክንያት ተፈናቅለው ሲመጡ የነበሩትን ሰዎች እዛው አካባቢ ወሎ ድረስ መተን በአፋርም በኩል ሄደን ስንቀበል የነበረው እኛ ነን። እንደ ኸይር ፈላጊ የምንችለውን ኸይር ፈላጊ አቅሙ ሙሉ በሙሉ ተጠቅሞ ያን አድርጓል።
ከዚያም አልፎ አዲስ አበባ የገቡ ደግሞ እንደው በእለቱ ነገርየው እስኪጠናቀቅ ጦርነቱ እስኪረግብ ወደ ሀገራቸው እስኪመለሱ ድረስ እዛ የሚሰሩት ከሌለ የሚበሉት የሚጠጡት አይኖርም በሚል በፍሎሃ መስጂድ ቅጥር ግቢ ውስጥ የተወሰኑ ነገሮችን የማሰባሰብ ስራ እየሰራን አስቤዛዎችን ስንሰጥ ቆይተናል። ከዚያ ባሻገር ያ ከተከፈተ በኋላ ደግሞ ወደዚህ መተንም የተወሰኑ ጀማዎችን አይተናል። ኡማይመን ጀማዎችን ለመጎብኘት ሞክረናል። ከዚያ ግን አረፋን አሁን 3ኛ ዓመታችን ነው። ወደ ትግራይ ክልል ነው ኡዱህያችንን እያደረግን ያለ ነው። ኡዱህያ ተንቤን ሄደናል። ኡዱህያ እዚህ ከትግራይ ሙስሊም ሴቶች ማህበር ጋር በመሆን ደግሞ መቀለ ላይም አድርገናል። ቀጣይ ዓመት እዚሁ ትግራይ ላይ ነው ትኩረት አድርገን የምንሰራው። ትግራይ ላይ ብዙ መሰራት አለበት። በዋነኛነት ግን ኸይር ፈላጊ የሚሰራው ንጹህ የመጠጥ ውሃ አቅርቦት ነው። ይሄ የውሃ አቅርቦት የተበደለ ዘርፍ ነው ማለት ሰው ብዙ ትኩረት አላደረገበትም። ውሃ ስትቆፍር ለማህበረሰቡ ውሃ ብቻ የምትሰጥ ነው የሚመስለው። አይደለም። ውሃን በመስጠት የትምህርት ጥራትን ማሻሻል ትችላለህ። ያ ማለት ምን ማለት መሰለህ? ለምሳሌ ውሃ የቤቱ ትንሽ ልጅ ወይም ሴቶች ምናምን ናቸው የሚቀዱት እንደ ባህል። ትክክል ነው ብዬ አላምንም። ግን ደግሞ የሚደረገው በተለምዶ ያደግንበት ሰው ውሃ የሌለባቸው አካባቢዎች ሌሊት ተነስተው ውሃ ለማምጣት ይሄዳሉ። ህፃናት ሌሊት ሄደው ውሃውን ተሸክመው ሲመጡ የትምህርት ቤት መሄጃ ሰዓት ይደርሳል። የትምህርት ቤት መሄጃ ሰዓት ሲደርስ በቅጡ ቁርስ ሳይበሉ ወደ ትምህርት ቤት ቢሄዱ ትምህርት ቤት ውስጥ ዴስኩ ላይ ይተኛሉ እንጂ አይማሩም። ሰው የትምህርት ጥራትን እየገደለ ነው ማለት ነው። ጤናን ታሻሽላለህ። ከውሃ ወለድ በሽታዎች የሚመጡ ነገሮች ንጽህናው ያልተጠበቀ ሩቅ ሄደው የሚያመጧቸው ውሃ ንጽህናው ያልተጠበቀ ውሃ ነው። እነ ጃርዲያና መሰል ውሃ ወለድ በሽታዎች የሚያደርሱትን ጉዳት እየተመለከትን ነው። በተለይ መድኃኒት የማይገኝባቸው ገጠራማ አካባቢዎች እስከ ሞት ደረጃ የሚያደርሱ ናቸው። የህፃናት ሞት ትቀንሳለህ። የህፃናት ሞት በከፍተኛ ሁኔታ ያለው ከውሃ ጋር በተያያዘ መልኩ ነው። ምናልባት በደቂቃ ውስጥ ከ2 ህፃናት በላይ ይሞታሉ በዚህ በንጹህ ውሃ እጥረት ምክንያት። 2 ህፃናት አሁን እናንተ እያወራን ነው። በየደቂቃው 2 ሰዎች እየሞቱ ነው። አሁን የኢትዮጵያን ነው እየነገርኩ ያለሁት። ከዚህ ባሻገር የጎሳ ግጭትን ደግሞ ትቀርፍበታለህ። ጎሳዎች በተለይ አርብቶ አደር ላይ ያለው ማህበረሰብ የሚጋጨው በግጦሽ እጥረት ነው። ግጦሽ ደግሞ ትንሽዬ ውሃ ሲያገኝ የሚመጣ ተራ ሳር ማለት ነው። ያንን ሳር የማይበቅለው ውሃ ስለሌለ ነው። ውሃ ብትቆፍርና መሬቱ ቢጠጣ ግጦሽ ሳር ይሰጣል። ሳር ከሰጠ ወተት ይገኛል ማለት ነው። ድርቅን መቋቋም ትችላለህ። እነዚህን ስታያቸው ዘርፈ ብዙ የሆነ አንድ ነገር ሰርተ ዘርፈ ብዙ የሆኑ ችግሮችን መቅረፍ የሚችል ነው ውሃ። ስለዚህ ኸይር ፈላጊ ሙሉ ትኩረቱን እዛ አድርጎ 2 ማሽን አለ። በዚህ ሰዓት ጉራጌ አካባቢ 6ኛ ጉድጓዳችን እየቆፈረ ነው ትልቁ። ትንሹ ማሽን ደግሞ በቤንሻንጉልና በተለያዩ አካባቢዎች በርካታ ጉድጓዶች አሁን ለቁጥር የሚታክቱ ጉድጓዶች ቆፍሯል። አሁን ደግሞ ቀቤና የሚባል አካባቢ ገብተው እየሰሩ ነው። ሁለቱንም ማሽኖች እየተጠቀምን እየሰራን ያለ ነው። ወደ ትግራይ አካባቢ ጥናት አድርገናል። የተወሰኑ ፕሮፖዛሎች ሰርተናል። ይሄ በጥናታችን መሰረት ትልቁ ማሽን የሚፈልግ ነው። የመሬቱ አቀማመጥ ሁኔታ ውሃ አለ። ያንን ግን የከርሰ ምድር ውሃ ያለ መሬት ውስጥ የተደበቀ ውሃ ያለ የሰው ልጅ ለምን ይጠማል? እርሻ ራሱ እኮ ከከርሰ ምድር እየወጣ እየተጠቀመ ያለ ነው። በዚህ ዘርፍ ላይ እየሰራን ነው። አላህ ሰላም ያደርገውና የአካባቢው የጸጥታ ጉዳይ ሲቀረፍ በትግራይ በተለያዩ በተመረጡ አካባቢዎች 5 ጥልቅ ጉድጓዶችን የመቆፈር እቅድ አለን። በፊትም አለን፣ አሁንም እንቀጥላለን። ጀዛከላህ። ያው እንግዲህ እንዳልከው አንተ ኡማው ላይ ለኡማው ጥቅም በሚሰጡ ነገሮች በመስራት ላይ እንዳለ እንግዲህ አንዳንድ የምናያቸው ለነገሩ ፎከስ መስጠት እንኳን ባንፈልግ ግን አንዳንድ በመሃላችን የሚታዩ አንዳንድ ኪላፎች አሉና በጥቃቅን ነገሮች ትልቁን ስዕል ወይም ትልቁን ላ ኢላሀ ኢለላህ ሙሐመድ ረሱሉላህ የሚለውን ገመድ አለማየት ነገር ይታያልና ይሄ ለምንሰራው ስራ መስጂድ ለመገንባት ውሃ ለመቆፈር ሌላም ነገር ለመስራት ትንሽ ይጎዳል ቢያስዋልና በአንተ በኩል እንዴት ነው የምታየው? ይሄ ነገር ምንድነው ማረማት ኺላፍ በእኛ የተጀመረ ነገር አይደለም። እንዴት ነው ማቻቻል ያለው? ኺላፎች ያሉ የሚኖሩ የሚቀጥሉ ናቸው። ኺላፎች ወይም ደግሞ ይሄ ከመንሃጅ ጋር ተያይዞ የሚነሱ ነገሮች የሚያጣሉ ግን አይደሉም። አንተ በምትከተለው መንገድ ትከተላለህ፣ እኔ በምከተለው መንገድ እከተላለሁ። አተገባበራችን እኔ በገባኝ አንተ በገባህ ነገር ታደርገዋለህ። ያ ማድረግ አንተን እኔ በማድረጌ አንተን የሚጎዳ ነገር የለም፣ አንተ በማድረግህ እኔን የሚጎዳ ነገር የለም። ይሄ
እንዳለ ሆኖ ግን ወደ ጥል ከወሰድነው ችግሩ የመንሃጅ ሳይሆን የኪስ ጉዳይ ነው፣ የጥቅም ጉዳይ ነው ሰው የሚያባላው። ሃይማኖት በምንም ተአምር ሊያባላ አይችልም። ቀላሉ ምሳሌ መውሊድ ይከበር አይከበር የሚል ነገር ይጨቃጨቃሉ። በቃ አንተ ማክበር ከፈለክ አክብር፣ እኔ ደግሞ ማክበር ካልፈለኩኝ አላከብርም። እዚህ ጉዳይ ላይ መሰረታዊ ነው ሆኖ መውሊድ ያከበረ እንደዚህ ነው፣ መውሊድ ያላከበረ እንደዚህ ይገባል የሚል ጀሃነም ይገባል ምናምን የሚል ማስረጃ የሚያመጣ የለም። ሰው ምንድነው በራሱ መንገድ ይተገብራል። ነገር ግን ወንድማማች ስለሆነን በመውሊድ ዙሪያ ያለኝ አቋም እኔ እንደዚህ ነው እንዴት ታየዋለህ ብዬ ልነጋገር እችላለሁ። እንኳንና ሙስሊምና ሙስሊምና ሙስሊም ያልሆነ ከክርስቲያን ወገኖች ጋር እኮ ሃይማኖታዊ የሆነ ሰላማዊ ዲቤት አለ። እንደዚህ ነው እኮ በፍቅር ነው የምታደርገው። ረሱላህ ሰለላሁ ዐለይሂ ወሰለም አኽላቃቸው ውብ ስለሆነ ነው፣ መልካም ስነ ምግባር ስለነበራቸው ነው ሰዎችን እንዲከተሏቸው ያደረገው። የትኛውንም ሰው አንተ እንደዚህ ብለህ ሰድበኸው ያንተን ሃይማኖት እንዲከተል ማድረግ እንደማትችለው ሁሉ እንደ መንሃጅም ያኛውን ሰው አንቋሽህና ሰድብ አሁን ጭራሽ አንዱ አንዱን ይማክፈር። ወደዚህ ልመጣ ትኬት ከቆረጥኩ በኋላ አደን ነው ያላቅም እዚህ ባነሮች ምናምን ሰርታችሁ ለጥፋችኋል ይመስለኛል። አንድ ወንድም መቀለት መጣና በህግ ነው የምንፈልግህ ብሎ ላከልኝ። ይሄ ልጅ በኋላ ላይ ደውዬ ወንድሞችን ምንድነው እስቲ ይሄን ልጅ አጣሩ ምናምን አልኩኝ። የመንሃጅ ችግር ነው ለካ ያለው። ይሄ ልጅ በመንሃጅ ችግር ምክንያት እንዲሁ ቢሳካለት እንኳን ወንድሙን ለመግደል የተዘጋጀ ነው ማለት ነው። ይሄን ልጅ መጥላት አይደለም በመጀመሪያ ደረጃ መጥራት ነው። እኛ ከጥላቻ መነሳታችን ይመስለኛል ትክክል ያለው ነው። በሁለቱም በኩል ያለውን ስታይ የኛና የነሱ የሚል አስተሳሰብ እየገደለ ነው። የኛና የነሱ አስተሳሰብ ይኑር። አስተሳሰቡን ግን የኔን አስተሳሰብ አንተ ላይ ለማስረጽ በፍቅር እነግርሃለሁ እንጂ በግዳጅ በመጥላት አይደለም፣ በመጥራት ነው። ቶኔ እንደውም እያልኳቸው ነበር ስመጣ ባካቸው ልጅ አዘይሩኝ እያልኳቸው ነበር። ልክ አይደለም፣ ተሳስቷል። እኔ ወንድሙ ነኝ፣ እሱ ደግሞ የኔ ወንድም ነው። ወንድምህ ሲሳሳትም ይሄ ሲበደልም ሲበድልም እርዳው የሚባል ነገር አለ። ይሄ ፍትሃዊ አይመስልም አይደል? ሲበደል እሺ ትረዳዋለህ፣ ሲበድልስ ሲባል የተባለውን ነገር ታውቃለህ። ሲበድል ማለት ሰውየው ወደ በደል እንዳይገባ እጁን መያዝ ማለት ነው። ይሄን ወንድም ሌላ ችግር እንዳይፈጥር እጁን መያዝ፣ አብሽር ምንድነው ችግር ውስጥ ቁጭ ብለን እናውራ ብሎ መጠራራት የሚቻልበት ሁኔታ ሰፊ የሆነ ምቹ የሆነ ዲን ይዘህ አንተ ራስህ ጎርብጠህ የሚጎረብጥ ዲን አታስመስለው። ዲናችን ምቹ ነው፣ ግን እኛን ምቹ ያልሆን ነው። ምቹ እንድንሆን ትክክለኛውን የቁርአን የሐዲስ መንገድ መከተል በቂ ነው። ግን እኛ ወንድማማቾች ነን። የጋራ የሆኑ ብዙ ስራዎች አሉ። የልዩነት የሆኑ ጥቂት ሐሳቦች ቢኖሩም የጋራ የሆኑ ብዙ ስራዎች ግን አንድ ያደርጉናል። አንድ ካልሆንክ የጠላት መጫወቻ ትሆናለህ፣ የጠላት መሳሪያ ትሆናለህ። የአይሁድ አስተሳሰብን ነው እየተገበሩ ያሉት። አይሁዶች ናቸው እስልምና በዚህ በኩል እንዲህ ነው ይሄ በኩል እንዲህ ነው ብሎ የሚለዩትና ሳታስበው የጠላት መሳሪያ የሸይጣን መጫወቻ ከመሆን ራስን መጠበቅ አለብህ ይስባል። ጀዛከላሁ ኸይር። ያው እንግዲህ በአብዛኛው የምትንቀሳቀስበት ሚዲያ ላይ እንደመሆን መጠን አሁን ደግሞ ወደ ሚዲያው ንምስና አሁን እኔ እናንተ እየተጫወቱበት ያለ ነው። እኛ ትንሽ እዚህ ትግራይ ላይ የጀመርነው ምድር ሐቂ ወይም ደግሞ አርብ ሲድቅ ሚዲያ የሚል ሚዲያ አለና ኢንሻአላህ የጀመርነው እንግዲህ ትግራይ ሙስሊም ማህበረሰብ ለትግራይ እንደ ትግራይ በተለይ ደግሞ ለሙስሊም ማህበረሰብ ድምጽ ለመሆንና አንዳንድ እንደዚህ አይነት የሙስሊሞች ኢቨንቶችን ኤክስፖዝ ለማድረግ ነውና ኢንሻአላህ ሚዲያ ላይ ያለው ትኩረት ይሄን ያክል ነው ብለን አንገምና አንተ ዲኑ እንዴት ነው የምታየው የሚዲያ ጥቅም? ሚዲያ የሌለው ማህበረሰብ ማለት ወይም ሚዲያ የሌለው አካል ማለት አንደበት የሌለው አካል ማለት ነው። ማለት አንደበት ከሌለ መጠየቅ አትችልም። መጠየቅ ካልቻልክ ፍላጎትህን ማግኘት አትችልም። ስለዚህ ሚዲያ አንደኛ አሁን ባለው አገላለጽ አራተኛ መንግስት ነው። በቃ ሚዲያ መንግስት ነው። እንዲሁም አሁን ከአራተኛ መንግስት ወደ ላይ ከፍ የሚልበት ይመስለኛል። ሚዲያ በሁሉም ሰው ኪስ ውስጥ የገባበት ሁኔታም እየተመለከትን ነው። ሰው ይሄው በሁሉም ኪስ ውስጥ ገብቶ ሚዲያ አንተ የለህም ማለት አንተ ራስህ የለህም ማለት ነው። ሚዲያ የለህም ማለት አንተ ራስህ የለህም ማለት ነው። ሚዲያ በጣም እጅግ በጣም አስፈላጊ ወሳኝ ነገር ነው። ለምሳሌ ስለ ትግራይ ስናነሳ ትግራይ እንደ ሃይማኖት ሲነሳ የሁለቱም ሃይማኖት መግቢያ በር
በክርስትናው በኩል ያለው ትግራይ ላይ በክርስትና ያበረከተችው ነገር በደንብ ተወርቷል፣ ሚዲያ ስላለ ነው። ነጃሺን የሚያክል አካል ኖሮ አርዱሲቅ ተብሎ የተመሰከረላት በረሱል ሰለላሁ ዐለይሂ ወሰለም እንግዳ ተቀባይ የተባለችው አካባቢውን ዝም ብለህ ብታይ ውቅሩ አካባቢ የምትሽከረከርበትና ያንን ግን ለማህበረሰባችን መንገር አልቻልንም። ለምን? ሚዲያ ስለሌላችሁ፣ ሚዲያ ስለሌለን አይደለ? የነጃሺ ታሪክ በቅጡ አልተጠረቀም። ኢትዮጵያን እንዲጠቅም አድርገ እኔ አሁን የነጃሺ ታሪክ ከኛ ይልቅ ሌሎች ዓለማት ያውቃሉ። አንድ ጊዜ ምን አጋጠመኝ መሰለህ? ሐጅ ሄጄ ጋሩ ሂራ ላይ ወጣሁ። ጋሩ ሂራ የመጀመሪያው ምዕራፍ ኢቅራ የወረደበት ነው። እኔ ወደ ላይ እየወጣሁ የተወሰኑ ነጮች ፓኪስታኖች ናቸው ከላይ ወደ ታች እየወረዱ ነው። እና ከየት ነህ ትጠያየቃለህ አይደል? ከየት ነህ ሲሉኝ ፍሮም ኢትዮጵያ አልኳቸው። አላወቁ ወረዱ ነው ያለፍኩኝ። ወደ ላይ ነው የምወጣው። በኋላ ጠረጠሩና ጮክ ብለው ሀበሻ አሉኝ። የስ ሀበሻ አልኳቸው። እየሮጡ መጡ። ደነገጥኩኝ። ምንድን ነው አለት? ወይ ከሀበሻ ጋር ጥላላቸው ወይ ሀበሻ ማለት በእነሱ ቋንቋ ስድብ ነው። እኔም ማስበው ሊደበድቡኝ ነው የመሰለኝ። መጥቶ ሰውነቴ በተቆራረጠ ይስማሉ፣ ግንባሬን ይስማሉ። ነጃሺ ይለዋል፣ ያለቅሳሉ። ቢላል ይለዋል፣ ኡሙ አይመን። ለካ እኔ ነኝ ያላከበርኳቸው። አየህ፣ በዚህ ደረጃ ነው የሚወዱ። ቱርክን በዚህ አይነት መልኩ ቱርክ በቃ ሌላ ዓለም ከሌላ ዓለም የመጣ ሰው ነው የምትመስላቸው። እንዲህ ሲነካኩህ ምናምን። እንዲህ የተከበረውን አካል እንዲህ ያስከበሩንን ነጃሺን በቅጡ ሰብከናል ወይ? ያ ያልሆነው ሚዲያ ስለሌለን ነው። ይሄ ጉዳይ የሙስሊሙ ብቻ ጉዳይ አይደለም፣ የክርስቲያኑ የመላው ኢትዮጵያዊ። ቢካውዝ ቱሪዝም ትልቅ ገበያ ነው አይደል? አሁን ነጃሺን የሚጎበኝ ሰው ለምንድን ነው ያልጠራ ነው? ሚዲያ ስለሌለን ነው። ወይ ደግሞ አሁን ነጃሺ የሚለውን ነገር በሌላ እምነት ያሉ ሰዎች ሌላ ትርጉም ይሰጡታል። ለምሳሌ እስልምናን ተቀብለናል ለማለት ነጃሺን ይቀበላሉ። ነጃሺ እስልምናን ተቀብሏል ላይ ደግሞ የሉ። በመጀመሪያ ደረጃ ነጃሺ ኦርቶዶክስ ነበረ ወይ? አይደለም። ቢኮዝ አህዳዊ ክርስቲያን ነው የነበረው። የኛና የናንተ ሃይማኖት የዚችን ታክል መስመር ልዩነት የላትም ይል ነበር። ዳት ምን ማለት ነው? አህዳዊ ክርስቲያን ነበረ ማለት ነው። ትክክለኛውን መጽሐፍ ቅዱስ ያነብ የነበረ ሰው ነው። ዞሮ ዞሮ ሰልሟል አልሰለመም የሚለው ነገር ውስጥ ይመጡና የነጃሺ ታሪክ እንዲታፈን ያደርጋሉ። እንዲታፈን ያደረገው ግን አንተ ሚዲያ በደንብ ስለሌለህና መናገር ስላልቻልክ ነው። ይሄ ቢሆን በነጃሺ ስም እኮ መቀሌ ውስጥ መንገዶች መሰየም አለበት። በቢላል ስም እኮ አዲስ አበባ፣ ሌሎች ሀገሮች ላይ እኮ አደባባዮች መሰየም አለባቸው። ይህንን አድርገን ደግሞ እንዲደረግ ደግሞ አንተ መናገር አለብህ። ነጃሺ ማን ነው? ቢላል ማን ነው? ኡሙ አይመን ማን ናት? በረሱል ሰለላሁ ዐለይሂ ወሰለም ህይወት ውስጥ የነበራቸው ድርሻ ምንድን ነው? ለመጀመሪያ ጊዜ እኮ ሰላተል ጋይብ የተሰገደው ለነጃሺ ነው አይደል? ይሄንን ነገር በቅጡ ለመናገር የሚያስፈልግህ ሚዲያ ነው። የተበላሸውን የትምህርት አቅጣጫ ለማስተካከል የሚያስፈልግህ ሚዲያ ነው። የሚፈጠሩ ችግሮችን መፍትሄ ለማበጀት የሚያስፈልግ ሚዲያ ነው። ችግሮች እንዳይፈጠሩ መከላከያ የምታስተምርበት መንገድ ሚዲያ ነው። አካዳሚክ ትምህርት ላስተምርበት የመጀመሪያው ስራ አሁን ሰው ወደ ኪሱ ገብቷል፣ ሚዲያ ነው። ሰው ይሄ ሚዲያ ከሌለ አሁን የጠቀስኩልህ ነገር በሙሉ የለህም ማለት ነው። ደስታህንም ችግርህንም የምታንጸባርቅበት ሚዲያ ነውና ሚዲያ ላይ በደንብ መሰራት አለበት። በጣም አስፈላጊ ነው። እንግዲህ ይህን የምትመለከቱ አርዱ ሲድቅ በሚል በሚገርም ዓለም አቀፍ የሆነ ስም የተሰየመ በትግርኛ ምንድን ነው የሚባለው? ምድር ሀቂ ሚዲያ በዩቲዩብ ሰብስክራይብ ማድረግ፣ ያ በእንግሊዝኛም አለ። ምድር ሀቂ ነው የሚለው ወይስ ምድር ሀቂ በአማርኛም በእንትንም አለውና በእንግሊዝኛም አለ። እንደው ሰርች አድርጋችሁ ትንሽ ይሄ ቀላል ነገር ነው ፎሎ ማድረግ። አልፎ አልፎ እዩዋቸው። የሚለቋቸውን ቪዲዮ በማየት ብቻ እናንተ ከኪሳችሁ ገንዘብ ሳታወጡ ራሱ ዩቲዩብ ይከፍላል አይደለ? ዩቲዩብ እንዲከፍላቸው አለማድረግ እኔ ይሄ ምቀኝነት ነው ይመስለኝና አሁን ያለው 1000 ምናምን ሰብስክራይብ ምድር ሀቂ ተብሎ አርዱ ሲድቅ ተብሎ በ1700 ምናምን ውርደት ነው። ወላሂ ደስ የማይል ነገር ነው። ቋንቋን የሚጠቀመው ትግርኛ ነው። በትግርኛ መማር ለምትፈልጉ ሰዎች ትልቅ ጥቅም ይኖረዋል። ወደፊት ደግሞ አማርኛም ነገሮች ሊጨምሩበት ስለሚችሉ ትግርኛም ባትችሉ ግድ የለም ሰብስክራይብ እናርጋቸውና እንደው በአንድ ጀንበር እናሳድጋቸው። ከዛ በኋላ ሳይሰሩ ከቀሩ እንጠይቃቸው፣ እንኮርኩማቸው። ልጆቻችን ናቸው። ከሰሩ ደግሞ
ቴንኪውን በላቸው። ይሄን ለማድረግ ግን የሚለቁትን ቪዲዮ መመልከት ያስፈልጋል ለማለት እወዳለሁ። ያው እንግዲህ ጀዛከላህ ኸይር። ያው ብዙ ጊዜ ለትግራይ አክቹአሊ እንግዳ አይደለም፣ ግን በዛሬው በተለየ መልኩ ያው ቁርአንን አክብር። በእርግጥ ከቁርአን በላይ ምንም ነገር የለም። መድረሳ ነው ይሄ ቁርአን የሚቀራበት ቦታ ነውና ብዙ ስራ እንዳለ ይታወቃል። ግን ያንን ሁሉ ስራ እንትን ብላችሁ ደግሞ እዚህ መጣችሁ ስላከበራችሁ ያው አላህ ይቀበልላችሁ፣ በሰላም ተመለሱ። እንዳልከው ደግሞ በሌላ ስራ ትግራይ ላይ በበለጠ እንደምትመጡ ተስፋ ያደርግን። ለነበረን ቆይታ በተመልካቾች ስም በጣም እናመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። እኔም አመሰግናለሁ። ጀዛከላህ ኸይር።